በጣም አመሰግናለሁ ክቡር አምባሳደር ሱሌማን። እንግዲህ እኛ አፍሪካን ሆልዲንግ ግሩፕ ዋናው መስሪያ ቤት መጥቷል። ሁለት ጥያቄ ብቻ ነው ጠይቆት። መጀመሪያ መተን ኢትዮ ኢንጂነሪንግ ጋር ኢንጂነሪንግ ሲኦ በነበሩ ጊዜ ማሽነሪ እና ኢትዮ ኢንጂነሪንግ የሚያመርታቸውን ነገሮች በሙሉ ለሪል ስቴታችን ግብአት አግሪመንት ተፈራርመን ከዛ ውስጥ ኤክስካቫተር፣ የድንጋይ መፍጫ ማሽን እና ጃካመሮችን ወስደናል። ያኔ እንዴት ደፍራችሁ ነው እዚህ ሀገር እኮ ከባድ ነው እንደዚህ ያን ነገር ማሰብ ምን ተማምናችሁ ነው ብሎ ጠይቆን ነበርና ያኔና አሁን ያዩትን እንዴት ነው የሚመለከቱት? አሁን ያው ስለ አፍሪካ ሆልዲንግ ግሩፕ ብዙ ጊዜ ስናወራ ነበር። እንደዚህ በቅርብ የማየት እድል አልነበረኝም። በኋላ ሲሪየስ ሆናችሁ መታችሁ የግዢ ጥያቄ ስታቀርቡ ኢትዮ ኢንጂነሪንግ ውስጥ የግዢ ጥያቄ ስታቀርቡ ነው ሲሪየስ መሆናችሁን ያየሁት። ሲሪየስ ብትሆኑም ሰው ምን አንድ ነገር ሳይተማመን እንደዚህ አይነት ተነሳሽነት እንደዚህ አይነት ኤነርጂ አያሳይም። ለዚህም ነው ማን ነው ከኋላችሁ ያለው መረዳችሁ የሚያግዛችሁ የምትተማመኑበት ማን ነው? ወይ የፋይናንስ ተቋም ሊሆን ይችላል፣ ጠንከር ያለ አቅም ያለው ሰው ሊሆን ይችላል። ብቻ ምንድነው ያለ ሀብት እንደዚህ አይነት ስራ አይሰራም። ትልልቅ ስራ ነው። በጣም አምቢሽየስ የሆነ እንቅስቃሴ ነበርና ስታሳዩ የነበረው ማን ነው ያልኩ አስብ ነበር። ግን ምን ይሁን ምን መርዳት የሚቻለውን መርዳት ያስፈልጋል የሚል እምነት ስላለኝ በቃ በጀመሩት ማድረግ የሚችለውን ነገር ካደረኩላቸው ለስኬቱ አንድ ነገር አድርጌያለሁ ማለት ነው። ጥሩ ነው ብዬ ያው ያኔ የምታነጋግሩን ሰዎችም ማምናችሁ ስለነበረ እስከነጥርጣሬ ማለት ነው እስከነጥርጣሬ አብረን መሄድ ችለናል። መድረክ አዘጋጅታችሁ ሼራተን ላይ እነዛን ትልቅ ማሽኖች ሲጠይቁም these people are very serious ትልቅ ቁርጠኝነት አለ ቢያንስ። ስለዚህ መታገዝ አለባቸው ማግኘት አለባቸው በሚል ያው ማሽኖቹን አግኝታችኋል። በትልቅ እርካታ ነው የተሰማኝ። ትልቅ እርካታ ነው የተሰማኝ። ምክንያቱም የማሽነሪ ጥረት ስላለ በሀገር ውስጥ እነዛ ማሽነሪዎች ደርሳችሁ ማግኘታችሁ በጣም ደስ ብሎኛል። ተነሳሽነታችሁን ወኔያችሁን በጣም ነው ማደንቀው የነበረ እስከነጥርጣሬ ማለት ነው። አሁን ዛሬ ያየሁት ነገር ትልቅ አድናቆት ነው የፈጠረብኝ። እንግዲህ ፈረንጆቹ ሰርፕራይዝ ነው ድንጋጤ ነው የሚሉት። ይሄ በደስታ መደንገጥ የሚባል ነገር አለ። በደስታ እንደዚህ አይነት በዚህ ደረጃ ላይ መድረሳችሁ በጣም ደስ የሚል ነው። የደስታ ድንጋጤ ነው የሚፈጥረው። ምንም ነገር የሚታይ ነገር በእጁ ያልነበረው ቲም ወይም ካምፓኒ እንደዚህ አይነት በአንድ ጊዜ ትልቅ አይነት ነገር ላይ ሲደርስ ሰው ከወሰነ ከቆረጠ ያሰበበት መድረስ እንደሚችል ማረጋገጫ ነው። ብዙ እያሰቡ ብሎ ደግሞ ሳይጀምሩ የሚወርቁ የሚቀሩ ሰዎች አሉ። እናንተ ከአቅማችሁ በላይ አስባችሁ በሚገርም ሁኔታ ይህን ያህል ልምድ ሳይኖራችሁ ማለት ነው በእንዲህ አይነት ስራ ላይ ልምድ አላችሁ። ስለዚህ ብዙዎቻችሁ ደግሞ ወጣቶች ናችሁ። የካበተ ልምድ ሳይኖራችሁ የተለያየ ሌላ ልምድ ካልሆነ በስተቀር እንደዚህ አይነት አፍሪካ ሆልዲንግ የያዘው አይነት ራዕይ የሚያስፈጽም ልምድ ሳይኖራችሁ እዚህ ደረጃ ላይ መድረሳችሁ እጅግ በጣም የሚደነቅ ነው፣ የሚያበረታታ ነው። ለሌሎችም ብዙ አቅም በውስጣቸው ይዘው መንቀሳቀስ ፈርተው እምቅ አቅማቸውንና እውቀታቸውን ይዘው ለተቀመጡትም ትልቅ ምሳሌነት ትልቅ ማበረታቻ ነውና
ባየሁት ነገር እኔ ተደስቻለሁ። በርቱ። ሀገር የምትለማው በዜጎቿ ነው። መንግስት ብቻ አይደለም፣ ወይም የተወሰኑ ኩባንያዎች አይደሉም፣ ዜጎች ናቸው ሀገርን የሚያለሙት። ስለዚህ በሀገር ልማት በሀገር ግንባታ ውስጥ ትልቅ አስተዋጽኦ ማድረግ የምትችሉ ቲሞች እንደሆናችሁ አይቻለሁ። ስለዚህ ጠንክራችሁ በዚሁ እንድትገፉ አላህም እንዲረዳችሁ እመኛለሁ። በጣም አመሰግናለሁ። በጣም እናመሰግናለን ክቡር አምባሳደር። የተከበሩ ክቡር አምባሳደር ሱሌማን ደደፈው በቢሮአችን ቦሌ ባለው ዋናው መስሪያ ቤታችን መጥቶ ጉብኝት አድርጎ የሰጡትን ቃለ ምልልስ አይታችኋል። እሳቸው አንድ ጥያቄ ነበረ። ሸራተን ተፈራርመን ነበረ የኢትዮ ኢንጂነሪንግ ማሽነሪ የሚሆን ሌሎች የሚያመርቱትን ለሪል ስቴታችን እንድንወስድ የሀገር ምርት በሀገር ዜጋ እሱን እናከብራለን እኛ ማለት ነው። እነሱ የሚያመርቱትን በሙሉ እንወስዳለን፣ ውጭ ሀገር አንሄድም የሚል ነገር ነበረንና ተፈራርመን ነበረ። ሁለተኛ ላይ ማኔጅመንታችን ይዘን እሳቸውን ማኔጅመንታቸውን ይዞ ቢሮቸው ሄደን ፕሬዘንት ስናደርግ ምን ተማምናችሁ ነው ይህንን የጀመራችሁትን ያሉት። እውነቱን ጥያቄያቸው የተማመንነው አሸናፊ ሀሳብ ዋጋ አለው ብሏል ጠቅላይ ሚኒስትራችን። አንድ ሁለተኛ ድር ቢያብር መደመር ብሏል እሳቸው። በእህላችን ውስጥ መደመር ድር ቢያብር የሚላል አንበሳን ያስር፣ ሎጓችንም አንበሳን እያሰረ ነው። እሱን ተማምነን ህዝባችን ተማምነን እንደነ እሳቸው ቅን የሀገር ባለውለታ የሆኑ ሰዎች ይህ ሀሳብ ገዢ ሀሳብ ስለሆነ በዛም ተማምነን ጀመርን። እንደጀመርነው እንኳንስ ሌላ ሰው እኛም ራሳችን ከምንጠብቀው በላይ እጅግ በጣም እየፈጠነ ያለ ካምፓኒ ነው። ይሄ ደግሞ የሁሉ ሰው ካምፓኒና የሁሉ ሰው ስለሆነ ነው ማለት ነው። ስለዚህ እዛን ቀን ጥያቄ መጠየቃቸው ትክክል ነው። እንደዚህ አይነት መጠየቅ ነበረበት። ዛሬ እንግዲህ የደረስንበትን እሳቸው አይቶ ምስክርነት ሰጥተዋል። ሁለተኛ መናገር የምፈልገው ሀገራችን ላይ ርካሹ ውዱ ርካሽ ነው። ምንድነው ውዱ ርካሽ? ሀሳብ ውድ ነው። ሀሳብ ነው ሀገርን የሚቀይረው። ሀሳብ ነው ምድርን የሚቀይረው። ለምሳሌ ጠቅላይ ሚኒስትራችን ሀሳብ ምን ያህል ሀገር ችግር ውስጥ እንዳለች፣ ምን ያህል ሀገር እንደቀየረ፣ ምን ያህል ህዳሴ ግድብን ወደ እውን እንዳመጣ፣ ምን ያህል የሀገር ተሰሚነትን፣ ዲፕሎማሲ፣ የዜጎችን ደስታ እንደጨመረ ማየት ይቻላል። ይሄ ሀሳብ ነው ማለት ነው። ይሄኛው ርካሽ ሆኖ ነበር። ሀሳብ ያለው ሰው ይጠፋ ነበረ፣ ይገደል ነበረ፣ ቶርች ይደረግ ነበረ። አሁን ይሄ ስለቀረ ያኛው ወደዚህ መጥቷል የሚል እሳቤ አለኝ ማለት ነው። ችግሮች የሉም ማለት አይደለም። ችግሮች የድምር ውጤት የሀገሪቱ የድምር ውጤት ችግሮች አሉ። ይሄ ደግሞ ሁላችን የምንታገለው ሁላችን የምንጠየቅበት ጉዳይ እንጂ የአንድ ቡድን ሊሆን ይችላል ብለን አናምን። ርካሹ ደግሞ ውዱ ርካሽ የሆነው ሀሳብ ነው። ርካሹ ውድ የሆነው ገንዘብ ነው። ገንዘብ ሰው ለገንዘብ ነው ትኩረት የሚሰጠው። እኛ ደግሞ ገንዘብ አይደለም ነው የምንለው፣ ሀሳብ ነው። የሀሳብ የኛ ማጠንጠኛ ማህበራዊ ካፒታል እንላለን። ሶሻል ካፒታል የኛ ልዩ የሚያደርገን ማህበራዊ ካፒታል ነው የምንለው። እያንዳንዱ ሰው ጋር ያለ እያንዳንዱ ማህበረሰብ ውስጥ ያለ ቱባ ነገር ወደዚህ መጥቶ ቢደመር አገርን ይቀይራል የሚል ሀሳብ አለን ማለት ነው። በአጠቃላይ ስላዳመጣችሁን እጅግ እናመሰግናለን። ክቡር አምባሳደር ሱሌማንም በጣም ከውድ ጊዜያቸው ምንም ጊዜ በሌላቸው እዚህ እኛን አምኖ እስቲ ምን ላይ ያሉ ብሎ እዚህ መጥቶ ምስክርነት ቃል በመስጠታቸው እና እኛም በመጎብኘታቸው እጅግ በጣም ደስተኞች ነን። ክቡር አምባሳደር እድሜ ይስጥልን፣ መልካሙን ሁሉ እንመኝልዎታለን። በጣም አመሰግናለሁ።